በደንብ አዳምጡ ክርስቲያኖች። አንድ ነገር ልናገር። የኢትዮጵያ ክርስቲያን እምነት ይወዳል፣ የነቢያትን መንገድ ግን አላገኘም። ወላሂ ለእምነት ያላቸው ክብር እኔ አውቃለሁኝ። ባሉበት መንገድ ላይ ቢሆኑም ራሱ እውነት ላይ ያሉ መስሏቸው ነው። ገብቷቸዋል። እንደ አንድ ነገር ልናገር። እኔ የሌላው ዓለም ጋር ስትሄዱ ጊዜ ለእምነት ጣጣ የሌለው ህዝብ ነው። የኢትዮጵያ ህዝብ ግን ለእምነት ቦታ አለው። ምን ነው እውነቱንና የነቢያትን መንገድ አጊተው በሄዱበት ብዬ በጣም እመኛለሁ። የምሬ ነው ወላሂ። እና እስኪ ጥያቄያቸው ራሱ እንደዚህ አይነት ጥያቄዎች ይናገራሉ። ይህን የውስጣቸውን ስሜት ማለት ነው። ለማንኛውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመሆኑ ቃል ሲመጣላቸው ጊዜ ምስክር ራሳቸው ብቻ ናቸው ወይ? አይደሉም። አንደኛ የአምላካቸው ምስክር አለ። ሁለተኛ የመልአኩ ገብርኤል ምስክር አለ። ቃል በቃል ስማቸውን እየጠራ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ ከአምላክ ዘንድ የተመረጥክ የእርሱ መልእክተኛና ነቢይ ነህ ብሎ የተነገራቸው የአምላክ ምስክር አለ፣ የገብርኤል ምስክር አለ፣ የራሳቸው ምስክር አለ፣ የሌላ የአይን እማኞች ምስክር አለ። ቃሉን ሲያመጣላቸው መልአኩ ገብርኤል ያዩና የመሰከሩ ያየነውንና የሰማነውንም መሰከረን እያሉ ሐዋርያቶች ይናገራሉ አይደል? ስለ ኢየሱስ ክርስቶስ አይደል? ልክ እንዲሁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች ብለህ ውሰዳቸው። ሰሓቦች መልአኩ ገብርኤል ሲመጣና ቃልን ሲናገር ያዩ ነበር፣ ይሰሙ ነበር። እነዚያ ሁሉ ምስክሮች ናቸው። ምስክር 2-3 እንዳይመስላችሁ። ከመቶ ምናምን ሺህ በላይ ሰሓቦች ከ120 ሺህ በላይ ናቸው። ያ ሁሉ ምስክር ቁጭ ብሎ ገብርኤልን ያይ ነበር፣ ይሰማ ነበር።